በርግጥ ቦስ ከሰጠኝ ደቂቃዎች ብዙ ስላለኝ እና አዲሱ ስራ እንዴት ነው? አሪፍ ነው ምንም አይልም ቢዚ አድርጎኛል ከሱቅ ስራ መችስ ይሻላል አይደል? አራስርጅ ይሻላል የሱቅ ስራ እኮ እንዴት እንደሚያስጠላ እንዳይ በእውነት በዛ ላይ ደግሞ ይሶቱ ምላስ ጭቅጭቅ ብቻ በጣም ነው የሚያስጠላው ለነገሩ አንተም ሙያ ትለምድበታለህ ለአንተም ደግሞ ጥሩ ነው አሪፍ ነው ግን አንዳይ አሁን ወደኛ ጉዳይ በንጋስ እሺ የሆነ ነገር አስቤ ነበር ከዚህ ፊት ብዙ ስጦታዎች እንደሰጠሁሽ አውቃለሁ ከሆነ ጊዜ በኋላ ደግሞ ያን ነገር እንዳቆምኩ ነበር የማውቀው እና ሰርፕራይዝ አለኝ ያልከኝ ስጦታ መስጠት ስላቆምኩ መስጠት ልጀምር አመሰግናለሁ ሳሚ ምን ማለት ይባረለም አንዳይ እኔ እኮ ቢኖረኝና ብቻ ከዚህ በላይ ባረግልሽ ደስ ይለኝ ነበር አንቺ የሚቀበል ትልቅ ነገር እንደዚህ አትበል ትዝ ይልሃል ያኔ ሁሌም ስጦታ ስትሰጠኝ የምልህ ነገር አስታውሳለሁ ስጦታ ትንሽ ትልቅ የለውም እንትን ነገር አዎ ካሁን በኋላ እንደዚህ አትበል እሺ ነው አሁን መሄድ አለብኝ ስልኬ ስለዘጋ ቦታው ቀዘብኝ ይችላል ትንሽ አቆይ ልሂድ እባክሽ ሰዓት ረፍዶብኝ ቻው ደውልልሻለሁ ና ሳታስፈቅጂ ወዴት ባካታካብ እቺ ልጅ ገና እቺ ልጅ ምን አይ ከቦስ እንዳታጋጭሽ ብዬ ነው ባከቦስን አስፈቅጄዋለሁ ችግር አለ አረ ምንም ችግር የለም እሺ ልከተልሽ አይ ያንቺ መምጣት አያስፈልገኝም ባይሆን ሐሳብሽን ፈልጋለሁ አረ ለሱ ችግር የለውም አስፋልት የሌለበት የሚያምር ኮብልስቶን ያለበት የሚያማምሩ ቤቶች ያሉበት ጭር ያለ ቦታ እዛው ሰዳል እኔ የምልሽ የመንገድ አቀያየስ የጠየቅኩሽ መሰለሽ እንዴ ባላና ስራ ሄዱ አይ ቆሽሻለሁ እግዚአብሔር ምንድነው ዛሬ ምን ነው በደህና ነው ምን ነው እጄ ወደ ኋላ አይ ትንሽ እጄን አሞኛል እባክሽ ምንድነው ምኑ አካበድ ኧረ እኔ እኮ አካብጄ አይደለም ለአንቺ ትንሽ ስጦታ ይዤልሽ ለኔ አዎ አመሰግናለሁ አይ በኔና ባንቺ ማለማ እኮ ምስጋና ያስፈልገው ይሄድና አይ ችግር ቆሽሻለሁ እንደምንኝ ታውቃላችሁ ወላጆች በልጆች ምክንያት ይጣላሉ ልጆቹ ግን አሁንም ድረስ አብረው ይጫወታሉ በልጅ ምክንያት አለመግባት ነው ልጆች ይጣላሉ ወዲያ ታረቁና ጫወታ ጀምራሉ ወላጆቻቸው ግን እኮ ተኮራርፈው ይኖራሉ እኔ ምንሽ ከማይ ጋር እንዴት ነው አሁን እንድትጣላችሁ አሁንም እንደተኮራረፍን ታዲያ ልጆች ካላቸው ወላጆች እናንተ በምን ተሻላችሁ ወላጆች ሳይሻሉ አይቀርም በእናታችሁ ለምን አተውኛ አንቺ ለምን ስለማታዩ እንዴ እኛ ሴቶች ስንባል እኮ ድሮ ስንፋቀር እድሜ ልክ ስንዋደድ ደግሞ ያለ ገደብ እንዲሁም ደግሞ ስንጣላ እድሜ ልክ ነው የሚመስላል አረ በእግዚአብሔር ተውኝ እንዴ በቃ ተውኝ እንዴ እሺ በቃ ትንሽ እኛ እኮ ነው አንቺ ላይ እኛ እኮ ማይለኛ አንቺ ብለን እኮ ነው እንጂ ለኛ ብለን አይደለም በቃ ተውኝ እሺ ተነሽ እንሂድ በቃ እሺ ተነሽ እንዴት ነበር ምንም አይልም በዚህ ሳምንት ውስጥ ደስ የሚል ነገር አለ አዎ ሳምንቱ ብቻ ሳይሆን ወሩም ጭምር ደስ ይላል ዋናው የእናንተ ደስታ ነው ግን የሆነ አዲስ ነገር ያለ ይመስለኛል አዲስ ነገር አለ አናጋ አዲስ ነገር አለ ሴና እሺ አንዳችሁ ጀምሩ ከመሳይ ጋር ተገናኝተን ነበርና ባለፈው ለምን እንደቀረና አሁን በቮይስ ማውራት እንደማንችል ነግሮኝ በቴክስት እያወራን ኧረ በጣም ደስ ይላል እሺ አንቺ አቤል ኳስ ማየት በጣም ነው የሚወደው ኳስ አይቶ ሲመለስ ሌሎች ደብድበውት ከዛ በኋላ ከቤት አልወጣም ትንሽ ፍራት ነገርም አለ ግን ከዛ በኋላ አይተሽው ደህና ነው ምንም አይደል ብዙም አልተጎዳም ኧረ እንኳን እግዚአብሔር መልካም አደረገልሽ እንኳን አተረፈልሽ እሺ ሴና
ቅድም ስለ አቤል እያወራን ነበር። አቤልን ካገኘሽ በኋላ ምን ተሰማሽ? በጣም ነበር የደነገጥኩት። የዛሬት እኮ ከእናንተ ሰፈር እየወጣው ነበር። ሰፈር ስትይኝ ትዝ አለኝ። በቃ ታውሪ ስለ አንቺ መች ነው የምናወራው? አንዳዬ ስለ ሶስቱ ግልቶችሽ መስማት ፈልጋለሁ። አንድ ቀን በሰፊው እናወራለን። በይ እሺ በቃ ቻው። ቻው እሺ። እሺ ቻው። ሰፈራችሁ ደረስን መሰለኝ። አላውቅም ለማለት ነው። አይ ሰፈራችሁንም አውቀዋለሁ ግን ቤታችሁን አላውቅም። እና ቤት መግባት ማማራ ደግሞ ምን ችግር አለ? እኔማ እንደዛ ለማለት አስቤ አይደለም። ሽማግሌ ሳትልክ እንዴት ነው? እሱም አልልክ። በል ወንድሜ ሳይመጣ ይሄዳል። ቆይ ስልክ ስደውልሽ አንሺ፣ ደግሞ ቴክስቶችን መልሽ። እንዴ ማውራና አይደል? ለምን መደጋገም አስፈለገ? አስፈላጊ መስሎ ስታየኝ መሰለኝ መደጋገም። ሊሆን ለጭቅጭቅ አይደለም አይደል የቆመው? በል በቃ እኔ ልሂድ። ለስጦታው አመሰግናለሁ። ኧረ ችግር የለውም ኖርማል ነው። ደግሞ ካንቺ አይበልጥ። የመጨረሻ እጣው ሊወጣ ነው። ዛሬ የመጨረሻ እጣው ሊወጣ ነው። እስተልተችናለች። እጣው ወጥቷል። አንድ ቁጥር ለመሳይ እንኳን ደስ አለ አባቴ። እንዴ መሳይ ሀና፣ መሳይ ማለት እኮ እሱ ነው። አቤል ማነው አቤል? እሱ እንዴ ኧረ መሳይ ነው ተመሳስሎብሽ እንዳይሆን እንጠይቀው። እንዴ እኮ እንጠይቀው። አቤል አቤት መሳይ አቤት ማነው አንተ? ስም መሳይ አንተ ምን መሳይ አስመሳይ ነህ? እሺ አንተ ነፍሰ ገዳይ ውሻ ነህ። እሺ እሺ አቤል ወይኔ ጉዱ ሴና አቤል ለምን ጠሪ? ተይ በቃ ተረጋጊ እንጂ። የልብሽ ካደረግሽ በኋላ ተረጋጊ። አይደብርሽም? ምን እያልሽኝ ነው? አንድ ነገር ልንገርሽ፣ አይንሽ ማየት አልፈልግም። እሺ አስመሳይ ነሽ። ምን? አዎ አንቺ ማለት እኮ እኔ ያየሁትን ካላየሁ፣ እኔ የለበስኩትን ካለበስኩ፣ በቃ እኔ አሁን የሆንኩትን ካልሆንኩ የምትይ ሴት እኮ ነሽ። ይሁንና ከእሱ ጋር ምን ያገናኘዋል? እኔም እኮ ተሸውጃለሁ። ኧረ እባክሽ ተሸውደሻል። የእኔና አንቺ ጓደኝነት እዚህ ጋር በቃል። እሺ ስሚ፣ አንቺ ራስሽ ሴት አመሳይ ነሽ፣ አስመሳይ ነሽ። እሺ ምን